የአውሮፓ የነፃ እንቅስቃሴ አከተመለት። ጀርመን በድንበሮቿ ላይ የምታደርገው ጥብቅ ቁጥጥር እስከ መስከረም 26 ማራዘሟን በይፋ አውጃለች። የሚገርመው ግን የስደተኞቹ ቁጥር በ50% ቀንሶ ሳለ ይህ ለምን አስፈለገ? ከመጋረጃ ጀርባ ያለው እውነታ ምክንያት ምንድነው? ወደ ዝርዝሩ ከመሄዳችን በፊት ቻናላችንን ሰብስክራይብ በማድረግ አብረን እንቆይ። Visa Works ጀርመን በሁሉም የየብስ ድንበሮቿ ከኦስትሪያ፣ ፖላንድ፣ ቼክ ሪፐብሊክ፣ ስዊዘርላንድ፣ ፈረንሳይ፣ ዴንማርክ፣ ቤልጂየም፣ ኔዘርላንድ እና ሉክሰምበርግ ጋር የምታደርገውን ፍተሻ ለተጨማሪ 6 ወራት ማለትም እስከ መስከረም 15 ቀን 2026 አራዝማለች። ምክንያቱም የሀገር ውስጥ ጉዳይ ሚኒስትር አሌክሳንደር እንደሚሉት ውሳኔው በሕገ ወጥ ስደተኞች ላይ ለመከላከል እና የሀገር ውስጥ ደህንነትን ለመጠበቅ አስፈላጊ ነው ብለዋል። በ2005 የጥገኝነት ጥያቄዎች በ50% ቀንሰዋል። ይህ ካለፈበት 10 ዓመታት ዝቅተኛው ቁጥር ሆኖ ተመዝግቧል። ሆኖም መንግስት ቁጥጥሩ ባይኖር ኑሮ ቁጥሩ መልሶ ሊጨምር ይችል የሚል ስጋት አለው። አዲሱ የአውሮፓ ህብረት ህግ ውዝግብ ምንድነው? በአውሮፓ የሸንጋይ ስምምነት መሰረት በሀገራት መካከል ነፃ እንቅስቃሴ መኖር አለበት። ነገር ግን ጀርመን ለደህንነቴ አስጊ ነው በሚል ይህንን መብት በጊዜያዊነት እየገደበች ትገኛለች። የአውሮፓ ህብረት አባል ሀገራት የድንበሮች ፍተሻን ያለ ገደብ እንዲያራዝሙ አዲስ የጊዜ ገደብ ለማስቀመጥ እየተወያዩ ነው። ጀርመን ግን የራሷን ፖሊሲ ለማስፈጸም እየተሟገተች ነው። የጥገኝነት ጥያቄዎች መመለስ። ጀርመን በድንበሯ ላይ ሰነድ የሌላቸው ወይም በሌላ የአውሮፓ ሀገር ጥገኝነት የጠየቁ ሰዎች ወዲያውኑ ወደ መጡበት የመመለስ እርምጃ አጠናክራ ቀጥላለች። እንግዲህ ለተጓዦች የሚኖረው ተጽዕኖ ደግሞ በድንበር ላይ የሚደረጉ ድንገተኛ ፍተሻዎች በትራፊክና በመብራት ጉዞዎች ላይ መዘግየት እየፈጠረ ነው። ለጥገኛ ጥያቄዎች አዲስ የሰኔ 26 የአውሮፓ ህብረት የስደተኞች ስምምነት ተግበሩ በፊት የጀርመን በራሷ መንገድ ጥብቅ ቁጥጥር ማድረግ በስደተኞች ላይ ጫና ፈጥሯል። ይህ የጀርመን ውሳኔ በአውሮፓ አንድነት ላይ ስጋት ይፈጥራል ወይ ለሀገራት ደህንነት አስጊ ነው? እናንተስ ምን ትላላችሁ? ሐሳባችሁን በኮሜንት መስጫ ላይ አስፈሩልኝ። ለተጨማሪ መረጃ ቻናላችንን ሰብስክራይብ በማድረግ እንዳትረሱ። አመሰግናለሁ።